ትንሽ ከተማ ነበር። አንድ ቀን ግን እንዲሆነ የከተማው ነዋሪዎች ፌስቲቫል እያከበሩ ባለበት ቀን ልክ ከጠዋቱ 4 ሰዓት ሲሆን የከተማው ሰው በሙሉ እንስሳትና ወፎች ሳይቀሩ እንቅልፍ ወሰዳቸው። ግማሹ ቤት ውስጥ፣ ግማሹ መንገድ ላይ፣ ሁሉም ሰው በያለበት ተኛ። በወቅቱ ማይክ የተባለው ሰው ከከተማው እየወጣ ነበር። ነገር ግን 4 ሰዓት ሲሞላ የከተማውን ድንበር ስላላለፈ እንቅልፍ ወሰደው። እየነዳም መኪናው ተጋጨ፣ እዚያውም ፈነዳ። ነገሩ በጎረቤት ከተማ የሚገኙ ነዋሪዎች ዘንድ ደረሰ። ፖሊስና ተመራማሪዎች መመርመር ጀመሩ። ነገር ግን ምንም አይነት መከላከያ ቢያደርጉም ወደ ከተማው የገባ ሰው በሙሉ እንቅልፍ ይወስደዋል። ተመራማሪዎቹ ከተማው በኒውክሌርም ሆነ በኬሚካል አለመበከሉን ከተወሰነ ሙከራ በኋላ አረጋገጡ። ነገር ግን የሁኔታውን ምክንያት የሚያውቅ ሰው ሊገኝ አልቻለም። ዋናው ገጸ ባህሪ አለን ከተመራማሪ ዶክተሮቹ መሃል አንዱ ሲሆን የከተማዋ ነዋሪ ነው። ባለቤቱ ባርብራ ከተማ ውስጥ በመሆኗ ተጨንቋል። ሰዓታት አልፈው ልክ 10 ሰዓት ሲሆን የተኙት በሙሉ እኩል ከእንቅልፋቸው ነቁ። አለን በፍጥነት ወደ ባለቤቱ ባርብራ በመሄድ ደህንነቷንና የተፈጠረውን ይጠይቃታል። እሷም ግራ መጋባቷንና ምንም እንደማታውቅ ትነግረዋለች። የከተማው ትምህርት ቤት ጂል የምትባል ዳይሬክተር አለችው። ከከተማ እየወጣው የነበረውን የባለቤቷን የማይክን ሞት ስትነቃ ትሰማለች። ከልብም ታዝናለች። የትኛውም ሳይንቲስትና ተመራማሪ የተከሰተውን ነገር ሊያብራራ አልቻለም። ለምን ተኙ? ለምንስ ነቁ? የሚባለው ሚስጥር ሆኖ ቀረ። አሁን የከተማው ነዋሪዎች ወደ ተለመደው ሕይወታቸው ተመልሰው እየኖሩ ነው። ከተወሰኑ ሳምንታት በኋላ ግን አለን በሚሰራበት ሐኪም ቤት ያልተለመደ ነገር አስተዋለ። ኬሊ የተባለች ብቻዋን የምትኖር ሴት አረገዘች። በዚህ ሲገረምም የገዛ ሚስቱ ባርብራና የትምህርት ቤት ዳይሬክተሯ ጂልም አርግዘዋል። ከዚያም ሲያጣራ ሁሉም የከተማው ሴቶች በእኩል ሰዓት አርግዘዋል። ሱዛን የተባለች ሳይንቲስት ከመንግስት ተመድባ ወደ ከተማው በመምጣት የከተማውን ሕዝብ ሰበሰበች። አብዛኛው የከተማው ሴቶች እርግዝናውን ለማጨናገፍ እንደፈለጉ ስታቅም ከተማ ውስጥ የተፈጠረውን ለማወቅ ስለሚጠቅም አታስወጡት፣ ለዚህም ከመንግስት $3000 ድጎማ አላቸው በማለት ነገረቻቸው። የተወሰኑት ላለማጨናገፍ ተስማሙ። ወራት አለፉ። ከ9 ወር በኋላ ሴቶቹ በአንድ ቀን ምጥ መጣባቸው። ሁሉም ሴቶች ነጭ ፀጉር ያላቸውን ተመሳሳይ ልጆች ወለዱ። 5 ወንዶችና 5 ሴቶች ቢወለዱም አንደኛዋ ሴት እዛው ሕይወቷ አለፈ። ሱዛንም ለምርምር ብላ ደብቃ ወሰደቻት። ላብራቶሪ ውስጥም በማስገባት እውነተኛ ተፈጥሯቸውን ማጥናት ጀመረች። የመጀመሪያዎቹ ወራቶች የተለየ ነገር አልታየባቸውም። ነገር ግን ጥቂት ቆይቶ የተለዩ መሆናቸው መታየት ጀመረ። የጂል ልጅ ዴቪድ በሚሄድበት ዕድሜው የስሙን አጻጻፍ በመጫወቻዎቹ በትክክል ጻፈ። ባርብራና አለንም የልጃቸውን የማራን የተለየ ባህሪ አይተዋል። ችላ እያሉ ቢቆዩም አንድ ቀን ባርብራ የማራ አይን ሲበራ ታያለች። በዚህ ጊዜ ባርብራ በልጇ ቁጥጥር ስር ትወድቃለች። ማራም እጇን የፈላ ውሃ ውስጥ እንድትከት ታደርጋታለች። ጂል ጩኸቷን ሰምታ መጣ ታድናታለች። ባርብራ አሁን ልጇን በጣም ትፈራታለች። ሰላም ታጣለች። ከዚያም ራሷን ከገደል ላይ በመወርወር ታጠፋለች። አለን የሚስቱ ሞት ከልጁ ማራ ጋር ግንኙነት እንዳለው ቢያቅም ለማውራት አልደፈረም። ሱዛን ልጆቹን መከታተል አሁንም አላቆመችም። እሷ በምትመራው የመንግስት ቡድን ውስጥ በከተማው እየተስፋፋ የመጣው ግድያ ባልታሰበ መልኩ ከልጆቹ ጋር ግንኙነት ሊኖረው እንደሚችል መጠርጠሯንና የልጆቹ መሪም የአለን ልጅ ማራ መሆኗን ትነግራቸዋለች። ማራም የሰውን ሐሳብ ማንበብ እንደምትችል መጠራጠሯን ትገልጽላቸዋለች። አለን ግን በምርምሩ ደስተኛ አይደለም። ስለ ልጁ የሚባለውን እውነታ ማወቅ አይፈልግም። ሱዛን ግን አሁንም ያለሱ እርዳታ ምርምሩ እንደማያልቅ ታስባለች። በዚህ መሃል የተወሰኑ ዓመታት አልፈው አሁን ልጆቹ አደጉ። 5 ዓመታቸው ቢሆንም ከጎልማሶች በላይ የበሰሉ ናቸው። ሲንቀሳቀሱም መስመር ይዘው ወንድ ሴት እየሆኑ ነው፣ ከዴቪድ በስተቀር።
ወሊድ ላይ በሞተችው ሴት ምክንያት ብቻውን ቀርቷል። የከተማው ሰው የልጆቹ ሁኔታ የተለየ መሆኑን ቢያቅም ማንም